በአዲሱ ህግ መሰረት እንዴት ዩቲዩብ ቻናላችሁ ላይ ቪዲዮ መጫን እንደምትችሉ የማሳያችሁ ይሆናል። ቪዲዮአችሁ ሰርች ሲደረግ ሰርች ኢንጂን ላይ እንዴት መምጣት እንደሚችልም የማሳያችሁ ይሆናል። ታግ አጠቃቀም፣ ዲስክሪፕሽን፣ ታይትሎችንና ሃሽታጎችን እንዴት መጠቀም እንደምትችሉ በዚህ ቪዲዮ የማሳያችሁ ይሆናል። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። በቀጥታ ወደ ጉዳያችን እንገባለን። በመጀመሪያ ወደ ዩቲዩብ እንገባለን። ወደ ዩቲዩብ ከገባን በኋላ ከስር የፕላስ አይኮን አለች ማለት ነው። የፕላስ አይኮኗን ነክተን ወደ ውስጥ እንገባለን። በዚህ መልኩ ወደ ውስጥ ከገባችሁ በኋላ እዚህ ጋር እንደምታዩት ቪዲዮ የሚል አለ፣ ሾርት የሚል አለ፣ ላይቭ የሚል አለ ማለት ነው። እኛውን የፈለግነው ረጅም ቪዲዮ ስለሆነ ከአንድ ደቂቃ በላይ ቪዲዮ ስለምንጭን ቪዲዮ የሚለውን እናካለን ማለት ነው። ሾርት ቪዲዮ ከአንድ ደቂቃ በታች ዩቲዩብ ላይ መጫን ከፈለጋችሁ ሾርት የሚለውን ትነካላችሁ። አሁን እኛ የፈለግነው ከዚህ ውስጥ ቪዲዮ ከአንድ ደቂቃ በላይ ስለሆነ ቪዲዮ የሚለውን እናካለን ማለት ነው። ቪዲዮ የሚለውን ከነካችሁ በኋላ በዚህ መልኩ የምታስገቡት ቪዲዮ ያመጣላችኋል፣ የሰራችሁት ቪዲዮ ማለት ነው። እሱን አንዴ ስነኩ በዚህ መልኩ ወደዚህ ፔጅ ይመራችኋል ማለት ነው። እዚህ ጋር እንደምታዩት ታይትል እናስገባለን፣ ዲስክሪፕሽን፣ ታጎችን በሙሉ እናስገባለን እዚህ ጋር ማለት ነው። በመጀመሪያ ደረጃ ተምኔል ነው እናስገባው። ተምኔል ደግሞ ለማስገባት የስክሪፕቶ ምልክት አለች ከላይ። የስክሪፕቶ ምልክቷን አንድ እንጫናታለን። በዚህ መልኩ ወደ ጋላሪያችን ወስደናል ማለት ነው። ከጋላሪያችን ውስጥ እኛ ያዘጋጅነው ተምኔል ካለ እሱን እናስገባለን ማለት ነው። ለምሳሌ አንዱን ተምኔል ከዚህ ውስጥ ነካና አስገባለሁኝ። በዚህ መልኩ አሁን አስገብቻለሁኝ። አሁን ወደ ቀጣዩ ስቴፕ እንሄዳለን። እሱ ደግሞ ምንድነው? ታይትል ነው። የቪዲዮ ርዕሳችን ወይ ታይትላችንን እዚህ ቦታ እናስገባለን ማለት ነው። እዚህ ጋር የምታስገቡት ከቪዲዮአችሁ ጋር ተቀራራቢ የሆነ ርዕስ ነው እዚህ ጋር የምትሰጡት ማለት ነው ለቪዲዮአችሁ። ለእናንተ ለማሳየት ያክል እኔ ዝም ብዬ ርዕስ ሰጠዋለሁኝ። ለምሳሌ እዚህ ጋር የዩቲዩብ ቻናል አከፋፈት በስልክ ብዬ ሰጣለሁ ማለት ነው ርዕሴን። እናንተ ደግሞ ከቪዲዮአችሁ ጋር ተቀራራቢ የሆነ ርዕስ ነው የምትሰጡት እዚህ ጋር ማለት ነው። ሰርች የሚደረግ ከቪዲዮአችሁ ጋር ተቀራራቢ የሆነ ርዕስ ትሰጣላችሁ። በዚህ መልኩ እዚህ ጋር እንደምታዩት ርዕሴን አስገብቻለሁኝ። አሁን የሚቀረው ምንድነው? ዲስክሪፕሽን ነው። ዲስክሪፕሽን ምንድነው ካላችሁኝ ከቪዲዮአችሁ ጋር ተቀራራቢ የሆኑ ቃላቶችን እዚህ ቦታ ታስገባላችሁ ማለት ነው። ከ5000 ወርድ ያልበለጡ እዚህ ቦታ ታስገባላችሁ። የሶሻል ሚዲያ ሊንኮቻችሁንም እዚህ ቦታ ማስገባት ትችላላችሁ። ቴሌግራም ሊሆን ይችላል፣ የኢንስታግራም ሊሆን ይችላል። እናንተ የፈለጋችሁትን የሶሻል ሚዲያ ሊንካችሁን እዚህ ቦታ ማስቀመጥ ትችላላችሁ። ሌላኛው ደግሞ ከቪዲዮአችሁ ጋር ተቀራራቢ የሆኑ ቃላቶችን እዚህ ቦታ ታስገባላችሁ ማለት ነው። ሃሽታጎችን፣ ኪወርዶችን ታስገባላችሁ። ሰዎች እነዛን ኪወርዶች በመጠቀም ሰርች ሲያደርጉ የእናንተ ቪዲዮ ሰርች ኢንጂን ላይ ይገኝላችኋል ማለት ነው። በዚህ መልኩ ታስገባላችሁ ማለት ነው። ከዚህ ቪዲዮ ጋር ተቀራራቢ የሆኑ ኪወርዶችና ሃሽታጎችን ጽፌ ያስቀምጫለሁኝ። ከፕሌይ ስቶር ላይ ፋስት ኖትፓድ ብላችሁ ታወርዳላችሁ። አሁን እዚህ ጋር እንደምታዩት ፋስት ኖትፓድ አፕሊኬሽን ነው። እዚህ ላይ መጀመሪያ ኪወርዶችን ሃሽታጎችን በሙሉ እዚህ ጋር ጽፌ ያዘጋጃለሁኝ። አሁን እዚህ ጋር እንደምታዩት እነዚህን ኮፒ እናደርግና ወደ ዲስክሪፕሽናችን እናስገባለን። በዚህ መልኩ አስገብቻለሁኝ። እዚህ ጋር እንደምታዩት ሃሽታጎች አሉ፣ ኪወርዶችም አሉ ማለት ነው። ስለዚህ እናንተም በዚህ መልኩ ማስገባት ትችላላችሁ። በዚህ መልኩ ታስገባላችሁ። በሶስተኛ ደረጃ የምናገኘው ሴቲንግ ሎኬሽን ነው። ሎኬሽን ባትጠቀሙ ጥሩ ነው ላለው። ለምሳሌ እናንተ ሎኬሽናችሁ ላይ ኢትዮጵያ ካላችሁ የእናንተ ቪዲዮ የሚታየው ኢትዮጵያ ውስጥ ብቻ ነው ማለት ነው። በዚህ መልኩ ብዙ እይታዎችን አታገኙም። ስለዚህ ሎኬሽን ዝም ብላችሁ ታልፉታላችሁ። ሎኬሽን እንዳትጠቀሙ። ለምሳሌ እዚህ ጋር ኢትዮጵያ ስለው ኢትዮጵያን የሚያመጣልኝ ማለት ነው። አሁን እዚህ ጋር ኢትዮጵያ ባረግ ኢትዮጵያ ውስጥ ብቻ ነው የኔ ቪዲዮ የሚታየው ማለት ነው። ስለዚህ እናንተ ሎኬሽን እንዳትጠቀሙ። ይሄ ሴቲንግ እናልፈዋለን። በቀጣይነት የምናገኘው ሴቲንግ አልተርድ ኮንተንት ነው። አልተርድ ኮንተንት ምንድነው ካላችሁኝ ዩቲዩብ አውቶሜሽን ሲባል ሰምታችሁ ሊሆን ይችላል። ዩቲዩብ አውቶሜሽን የሚሰራው በኤአይዎች ነው የሚሰራው ማለት ነው። ስለዚህ ኤአይን ተጠቅማችሁ ቪዲዮ ከሰራችሁ የስ ትላላችሁ። ነገር ግን ኤአይን ሳትጠቀሙ የራሳችሁ ቪዲዮ የራሳችሁ ድምጽ ከሆነ ኖ ትላላችሁ ማለት ነው። እኔ በዚህ መልኩ አሁን እዚህ ጋር የራሴ ድምጽና የራሴ ቪዲዮ ስለሆነ ኖ ብዬው ይሄንን ሴቲንግ እናልፈዋለን ማለት ነው። በቀጣይነት የምናገኘው ኮሜንት ነው። ኮሜንታችሁን ኦን ካደረጋችሁ ሰዎች ለእናንተ ቪዲዮ ይጽፋሉ ማለት ነው። ማንበብም ትችላላችሁ። ነገር ግን ኦፍ ካረጋችሁ ለእናንተ ማንም ሰው ኮሜንት መጻፍ አይችልም። ስለዚህ እናንተ ኮሜንት እንዲጻፈላችሁ ከፈለጋችሁ ኦን ማድረግ ይኖርባችኋል። ኦን ብታደርጉ ደግሞ ሰጀስት አደርጋችኋለሁ። ስለዚህ እዚህ ጋር ኦን እናደርጋለን። በቀጣይነት የምናገኘው እዚህ ጋር ቪዚቢሊቲ ነው። ቪዚቢሊቲ የሚለውን ነክታችሁ ወደ ውስጥ ገቡ። በጣም ብዙ አይነት አማራጮች አሉ ማለት ነው። ፐብሊክ፣ አንሊስትድ እና ፕራይቬት የሚሉ ሴቲንጎች አሉ። ቪዲዮ አፕሎድ ስታደርጉ ፐብሊክ ላይ ማድረግ ይኖርባችኋል ማለት ነው። ፕራይቬት እና አንሊስትድ ላይ ካረጋችሁ የእናንተ ቪዲዮ ማንም ሰው አይም ማለት ነው። ስለዚህ ፐብሊክ በማድረግ አፕሎድ ማድረግ ይኖርባችኋል። ለምሳሌ እዚህ ጋር እኔ ፐብሊክ አድርጌዋለሁ ማለት ነው። ፐብሊክ የሚለውን እነካዋለን። በዚህ መልኩ እነዚህ ሴቲንጎች ካስተካከላችሁ በኋላ ከላይ ኔክስት የሚል አለ።
ኔክስት የሚለውን ትነኩታላችሁ። በጣም ብዙ ጀማሪ ዩቲዩበሮች የሚሰሩ ስህተት እዚህ ጋር ነው ማለት ነው። እዚህ ጋር ሁለት አይነት አማራጮች አሉን። የመጀመሪያው ኖ ኢት ኢዝ ሜድ ፎር ኪድስ የሚለው ነው። ሁለተኛ ላይ ደግሞ ያለው የስ ኢት ኢዝ ሜድ ፎር ኪድስ የሚለው ነው። ስለዚህ እኛ ዩቲዩብ ቪዲዮ ላይ ስንጭን መጠቀም ያለብን ኖ ኢት ኢዝ ሜድ ፎር ኪድስ የሚለውን መጠቀም ይኖርብናል ማለት ነው። ሁለተኛ ላይ ያለውን ከተጠቀመን ሰዎች ለኛ ኮሜንት መጻፍ አይችሉም ማለት ነው። ስለዚህ እሱ ደግሞ ለህፃናቶች ነው የሚጠቅመው። የህፃናት ቪዲዮ ከሰራችሁ yes it is made for kids የሚለውን መንካት ትችላላችሁ። ነገር ግን ለአዋቂዎች ቪዲዮ ስትሰሩ no it is made for kids የሚለውን መምረጥ ትችላላችሁ ማለት ነው። ስለዚህ no it is made for kids የሚለውን አንደኛ ያለውን ግዴታ እሱ መጠቀም ይኖርብናል ማለት ነው። እሱ ላይ እናደርግና ከስር አፕሎድ ቪዲዮ የሚል አለ። አፕሎድ ቪዲዮ የሚለውን ስትነኩት ቪዲዮአችሁ አፕሎድ ይሆንላችኋል ማለት ነው። በዚህ መልኩ በስልካችሁ ብቻ ዩቲዩብ ላይ ቪዲዮ መጫን ትችላላችሁ። ይሄን ቪዲዮ እንደወደዳችሁት እርግጠኛ ነኝ። ከወደዳችሁ ታዲያ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። በሌላና በአስተማሪ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።